የዛሬው ምሳ ደግሞ ይሄን ይመስላል ማለት ነው። ፍየሏ ታርዳለች፣ እንደዚህ ታርዳ ተበልታለች ማለት ነው። መቼም የአረብ ሀገር አስተራረድና አቆራረጥ የዶሮም ሆነ የፍየሉም ሆነ ያው ዝም ብሎ ቅርጥፍጥፍ ነው የሚደረገው። ምንም አይነት እንትን የለውም ማለት ነው። ዝም ብሎ መቆራረጥ እንደ ሽንኩርትና እንደ ጎመን መከታተፍ ነው ማለት ነው። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ያለሁላችሁ እግዚአብሔር ይመስገን። የዛሬው ምሳ አሰራር የሁላችሁ ማድቤቱ ደግሞ ይሄን ይመስላል። በትንሹ እንደው በትንሹ ያው ማድቤት ብዙ ኮተት ነው እና በትንሹ ጎምኘት እንድታደርጉት አሳይተናችኋል ማለት ነው። እንደዚህ ቁርጥርጥ አድርጎ እንደው አያችሁት፣ ዝም ብሎ እኮ እንደ ሽንኩርት ክትፍ ነው እኔ የምላችሁ ማለት ነው። ኢትዮጵያ አሁን ብልት አለው ይባላል። እዚህ ብልት የለው ምን የለው መከታተፍ በረ በስመ አብ ወልድ ዝም ብለው ነው የሚቆራርጡት። ነጭ ሩዝ ተሰርቷል። ይኸው ደግሞ እንደገና ስጋውን አያችሁ እንዴት እንደተሰራ ጥብስ ተከትፎ ያንኑ በፍርን ውስጥ ነው ጨው ምናምን ቅመማ ቅመም ተደርጎበት ፍርን ውስጥ ነው የገባው ማለት ነው። በጣም የሚያምር አሰራር ነው። ይኸውላችሁ ከዚህ ይሄ ከተሰራው ከሩዝና ከሰላጣው ጋር ነው የሚበላው ማለት ነው። እንደዚህ አድርጋ ጓደኛዬ እጇ ይባረክ እያላችሁ እሷ ነች የሰራችሁ ማለት ነው። በነገራችን ላይ የምሰራበት ቤት እንደዚህ በጣም ብዙ ቤተሰብ ስለሌለ ስለማይሰራ ሁሌ እንደምነግራችሁ እሷ ጋር በጣም ብዙ ቤተሰብ ስለሆነ ነው እንደዚህ የሚሰራው ማለት ነው። በጣም ጎበዝ ባለሙያ ነች። እንግዲህ ወደፊት የራሷን አካውንት ከፍትላታለሁ ብዬ ነው። ስላልፈለገች ነው፣ ስራ ስለሚበዛባት ስለማይመቸኝ ምንም አያደርግልኝም። ወደፊት ኢትዮጵያ ስገባ ሰራለሁ በሚለው መንገድ ይዛው ነው እንጂ እኔ ከፍቼ ሰጣን ነበረ። እሷ መክፈት ትችላለች፣ ነገር ግን እኔ አስተካክዬ ራሱ ሰጣን ነበር። ሌላም አካውንት አለኝ 60 ምናምን ፎሎወር ያለው እሱንም ልስጥሽ ብያን ነበር። እሷ ስላልፈለገች ነው። በተረፈ እንዴት ናችሁ? ደህና ናችሁ ወይ? አሁን እንደዚህ ተደርጎ ምሳው ተሰርቷል ማለት ነው። ሁላችሁም ይህን ቪዲዮ የምታዩት እስኪ ላይክ፣ ሼር፣ ኮሜንት አስቀምጡልኝ ማለት ነው። ስጋው በጣም በስሎ በጣም ይጣፍጣል አለችው። እንግዲህ ያው እግዚአብሔር ይመስገን ስለ ሁሉም ነገር። እኛ ደግሞ የኛ የሰኔ ጾም ገብቷል። በፈቃደኝነት የሚመቸው ነው የሚጾመው ግዴታ አይደለም ማለት ነው። ለማንኛውም ጾም ራስን መገደብ ራስን እንትን ማለት ነው። ጾም መልካም ነው እና ያው በስደት ላይ ያለን ደግሞ ላይመቸን ስለሚችል ሁላችንም እንጾማለን ማለት አይደለም። የቻልን ለበረከቱ መጾም ይጠበቅብናል። ያልቻልን ደግሞ ፈጣሪ ለሀገራችን አግብቶን አድርሶን ሀገራችን ላይ እንድንጾም እሱ መድኃኒዓለም ይርዳን ማለት ነው። ለማንኛውም ሸርና ላይክ እንዳረሱ እንደዚህ አድርጋ ሰርታ ላባወራ እንደተለመደው ቢያንስ ለአባወራ ለልጆቹ ለሰራተኞች በ14 ቦታ ምናምን ነው የሚከፋፈለው ማለት ነው። የእሷ ደግሞ ይለያል። ሁሉም ለየብቻው ሰራተኛ አለ። ፍየል የሚጠብቅ ከብት የሚጠብቅ አለ፣ አትክልት የሚኮተኩት አለ፣ ውሃ የሚያጠጣ አለ፣ ቤት የሚሰሩ 2 ናቸው። እንደዚያ ነው በቃ። እንደው ቤት ኃላፊነት እንደው ምግብ እንዴት እንደምጣላ አረብ ሀገር መስራት በጣም ነው የሚከብደው። ሌላው መስራቱ ሳይሆን መከፋፈሉ ለአንዷ ያው ነው እሷ ይኸውልሽ ሳህኑ ላይ ያረገች ለዛም ለዚህም መቆራረጡ በጣም ነው የሚያስጠላችሁ። አንድ ላይ አይበላም። አሁን እሷ 3 ቦታ 4 ቦታ ነው የምከፍለው። ለአባወሮቹ ለብቻ፣ ልጆቹ በሰዓት ስለማይመጡ ለብቻ፣ ለፍየል ጠባቂ አለ ለብቻ፣ አትክልት ውሃ ጠጭ አለ ለብቻ። ለእነኛ ሁሉ መቆራረጡ ኃላፊነቱ በጣም ይከብዳቸዋል። እነሱ አረቦች እንደሆኑ ችግር የለባቸውም። በቃ ቤት ሰራተኛ ካለ ዞር ብለው አዩሽም እንዴት እንደሚጨንቅ ማለት ነው። ለማንኛውም ፈጣሪ ለሰላም ወደ ሀገራችን ይመልሰንና እግዚአብሔር ለሀገራችን ያብቃን፣ ሀገራችንን ሰላም ያድርግልን። ታንኪዩ ሶ ማች